ሰር አይዛክ ኒውተን እንደ ጎርጎሮሳውያን አቆጣጠር ከታህሳስ 15 1642 እስከ መጋቢት 11 1727 ሰር አይዛክ ኒውተን በ1642 ሲወለድ ፊዚክስ አንድ ወጥ በሆነ መልኩ አልነበረም ማለት ይቻላል። በ1727 ሲሞት ግን በአካባቢያችን ከሚገኙ ነገሮች እንቅስቃሴ አንስቶ እስከ ታላቁ ሁለንተና ድረስ ጥርት ባለ ሁኔታ እቅጫን የሚናገር የእውቀት ዘርፍ ትቶልን አልፏል። ትውልዱ እንግሊዝ ሊንከንሻየር ውስጥ ነው። ታህሳስ 15 1642 ከጊዜው ቀድሞ ወይም ፕሪማቹር ሆኖ የተወለደው ይጨቅላ ከመወለዱ 3 ወራት በፊት አባቱን በሞት ተነጥቋል። 3 ዓመት ሲሞላው ደግሞ እናቱ ለእናቱ አደራ ሰጥታው ሌላ አግብታ ስለሄደች ከሴት አያቱ ጋር ይኖር ጀመር። ኒውተን እንጀራ አባቱን ክፉኛ ይጠላው ነበር። ለዚህም ከ19 ዓመቴ በፊት የፈጸምኳቸው ኃጢአቶች ብሎ በዘረዘረበት ጽሑፍ እናቱንና እንጀራ አባቱን ቤቱን በላያቸው ላይ ለማቃጠል መዛቱን ይጠቅሳል። ኒውተን ትምህርቱን የጀመረው በመንደር ትምህርት ቤት ውስጥ ሲሆን ሲቀጥል የንጉሡ ትምህርት ቤት ወደ ተባለው ተሸጋገረ። ኒውተን ከመጀመሪያው አንስቶ ጎበዝ ተማሪ ነበር። በንጉሡ ትምህርት ቤት ቆይታው ወቅት ካረፈበት ከመንደር የመድኃኒት ቀማሚ ዊልያም ክላርክ እንጀራ ልጅ ከአና ስቶረር ጋር ፍቅር ጀምሮ ተጫጭቶም ነበር። ኋላ ላይ ኒውተን ወደ ኬምብሪጅ አቅንቶ ልቡን ሳይንስ ስትሰልበው ያሞቃት ፍቅር እንደዋዛ ቀረ እንጂ። የኒውተን ታሪክ ጸሐፊዎች ከአና ስቶረር ጋር የነበረውን የሞቀ ፍቅር ትዝታ ለረጅም ጊዜያት በልቡ ይዞ ቆይተዋል ይላሉ። ኒውተን ፈጽሞ አላገባም። ከአንዲትም ሴት ጋር አንሶላ ሳይጋፈፍ በድንግልና እንደኖረም ይነገርለታል። ኒውተን ከንጉሡ ትምህርት ቤት በቀጥታ ወደ ኬምብሪጅ ዩኒቨርሲቲ አይደለም ያቀናው። ከ12 እስከ 16 ዓመቱ በንጉሡ ትምህርት ቤት ከተማረ በኋላ የሁለተኛ ባሏን መሞት ተከትሎ ወደ ቤቷ የተመለሰችው እናቱ በማሳዋ ላይ እንዲያግዛት በማሰብ ከትምህርት ቤት አስወጥታ ወደ መንደሩ መለሰችው። ያ ወቅት ለኒውተን እጅግ አስቸጋሪው ነበር። በመስኩ ላይ በሳይንሳዊ ሐሳቡ የተመስጦ ሲያስብ የሚያግዳቸው ከብቶች የሌሎች ሰዎች ማሳ ውስጥ ይገቡበታል። የንግድ ብልሃትና ክርክር እንዲለምድ እናቱ ወደ ገበያ ስትልከው ዛፍ ስር ቁጭ ብሎ ሂሳብ ሲሰራ ውሎ አመሻሽ ላይ ከመንደሩ ገበያተኞች ጋር ተቀላቅሎ ይመለሳል። በመጨረሻ የወጣቱን ኒውተን የተለየ ችሎታ በተረዱት የንጉሡ ትምህርት ቤት አስተዳዳሪ ጉትጎታ የእናቱን ማሳ ትቶ ወደ ትምህርት ቤት እንዲመለስ ተደረገ። ከዚያም በከፍተኛ ውጤት ትምህርቱን አጠናቆ የኬምብሪጁን ሥላሴ ኮሌጅ ትሪኒቲ ኮሌጅ ተቀላቀለ። በወቅቱ የኮሌጁ ትምህርት በአብዛኛው የተመሠረተው በአርስቶትል አስተምህሮች ላይ ቢሆንም የኒውተን የግል ጥናት ያተኮረው ግን በተራቀቁ የዘመኑ ፈላስፎች በነ ዴካርትና በስነ ፈለክ አጥኚዎቹ በነ ጋሊሌዮ ኮፐርኒከስና ኬፕለር ሥራዎች ላይ ነበር። ኒውተን በኮሌጁ ቆይታው አጠቃላዩ የባይኖሚያል ቴረም የተባለውን የሂሳብ ቀመር አግኝቷል። ኋላ ላይ ካልኩለስ የተባለውን ለዘመናዊ ሂሳብና ሳይንስ መርታ ቁልፍ የሆነውን ሂሳባዊ ስልት ማዳበር የጀመረውም በዚህ ወቅት ነበር። በሚያዝያ 1665 ኒውተን ዲግሪውን አግኝቶ ብዙም ሳይቆይ ታላቅ ወረርሽኝ የተሰኘው አደገኛ ወረርሽኝ በመነሳቱ ኮሌጁ ሲዘጋ የጊዜውን ታላላቅ የፊዚክስ ጥያቄዎችና የዘመናዊ እሳቤዎች ንባቡን አንግቦ በልጅነቱ አስመርሮት ወደ ነበረው የእናቱ ማሳ ተመለሰ። አሁን ግን ለግብርና አይደለም፣ በተመስጦ ለማሰብ እንጂ። ከዚህ በኋላ በነበሩት 18 ወራት ጊዜ ውስጥ ነው ኒውተን እነዚያን በአጠቃላዩ የሳይንሱ ዓለም ወደር የለሽ የሆኑትን ሥራዎቹን የሠራው። እነዚያን እጅግ ፍሬያማ የሆኑ 18 ወራቶቹን ሲያስብ እኔ እኮ የኖርኩት በእነዚህ 18 በፈጠራ የታጨቁ ወራት ውስጥ ብቻ ነው ይላል። በእነዚህ ወራት ውስጥ ነው ኒውተን አጠቃላዩን የስበት ሕግ ወይም ዩኒቨርሳል ሎው ኦፍ ግራቪቴሽንን ያዋቀረው። በስሙ የተሰየሙትን 3ቱን የእንቅስቃሴ ሕጎች፣ የብርሃን ጥናቱን ኦፕቲክስና የካልኩለስ ሂሳባዊ ስልት ፈጠራውን ሁሉ ያከናወነው በእነዚሁ ተአምረኛ የ18 ወራት ጊዜ ውስጥ ነው። ኒውተን ከዚህ ወቅት በኋላ ለሳይንስ ያበረከተው ይህ ነው የሚባል አስተዋጽኦ አልነበረም። ከነዚህ ተአምረኛ የፈጠራ ወራት በኋላ በ24 ወይም በ25 ዓመቱ ሞቶ ቢሆን ኖሮ ዘመናዊ ሳይንስ ምንም የሚቀርበት ነገር አይኖርም ነበር። እንዲያውም በኋለኛው ዘመኑ ከተነከረበት አሳፋሪ የካልኩለስ ፈጣሪ እኔ ነኝ ሰጣ ገባ ውስጥ ገብቶ ነፍሱን ባላቆሸሸና በዚህም ሳቢያ በሂሳብ መርታ ላይ ደንቃራ ባልሆነ ነበር። ከኒውተን በፊት የነበረው የፊዚክስ እሳቤ በሁለት የተከፈለ ነበር። በአብዛኛው በጋሊሌዮ ሥራ ላይ ተንተራሰው በአካባቢያችን ባሉ ነገሮች እንቅስቃሴ ላይ የሚያተኩረው ቴሬስትሪያል ሜካኒክስና የፕላኔቶችን እንቅስቃሴ የሚያካልለው ሴሌሺያል ሜካኒክስ። ኒውተን ሁለቱን ሳይንሶች ያዋሃደበት የአጠቃላዩ የስበት ሕግ ሥራው በሳይንስ ታሪክ ከታዩ ታላላቅ እመርታዎች ግንባር ቀደሙ ነው። ኒውተን የስበት መሠረታዊ ሐሳብ የተገለጠለት
በእናቱ የአትክልት ስፍራ በሐሳብ ተመስጦ ሲዘዋወር ድንገት የአፕል ፍሬ ከዛፍ ላይ ሲወድቅ አይቶ ነው እየተባለ የሚነገር ዝነኛ ታሪክ አለ። ይህ ዝነኛ ታሪክ በተለያየ መልኩ እየተቀያየረ ሲነገር ከ300 ዓመታት በላይ አሳልፏል። እንዲያውም የዘመናዊ ሳይንስ አብይ ትውፊት ወይም ሌጀንድ ሆኗል ማለትም ያስችላል። በስፋት ከቀረቡት የታሪኩ የተለያዩ መልኮች መሃል ባንዱ ላይ ኒውተን ከአንዲት የአፕል ዛፍ ጥላ ስር በተመስጦ እያሰበ ሳለ አንዲት ፍሬ ወድቃ አናቱ ላይ ትነጥራለች። ይሄኔ አሃ ይላል ኒውተን፣ የስበት ሕግ ተፈጠረ። በእርግጥ እውነተኛው ክስተት ይሄን ያክል የቀለለ አልነበረም። ቢሆንም ኒውተን የአፕል ፍሬ ሲወድቅ አይቶ የስበትን ሕግ ለመፍጠር የሚያነቃቃ አዲስ እይታ ወይም ኢንስፓይሬሽን እንደሆነው ራሱም የመሰከረ እውነታ ነው። ያም ሆነ ይህ ግን በፊዚክስ ትምህርት ክፍል ውስጥ የኒውተንን የፊዚክስ ሕግጋት ትምህርት ተከትሎ ሲነገር የቆየ ዝነኛ ትረካ ነው። የፊዚክስ ዕውቀት ባህል አካል ሆኖ ለምሳሌ በአንድ የቀልድ መጽሐፍ ላይ የፊዚክስ መምህሩ ለተማሪዎች ኒውተን እንዴት ዛፍ ስር ቁጭ ብሎ ሲያስብ የአፕል ፍሬ ጭንቅላቱ ላይ ሲወድቅ የስበትን ሕግ ለማግኘት እንደቻለ ይነግራቸዋል። በመቀጠልም መምህሩ ተማሪዎቹ ከታሪኩ ምን እንደተገነዘቡ ይጠይቃል። አንድ ተማሪ እጁን ያወጣል። ከዚህ ታሪክ እኔ የተገነዘብኩት አይዛክ ኒውተን ጫካ ውስጥ በመቀመጥ ፋንታ እንደኛ ክፍል ውስጥ ቢሆን ኖሮ የስበትን ሕግ ሊያገኝ እንደማይችል ነው። የፕሪንኪፒያ መታተም ኒውተን በ1669 የሂሳብ የሉኬዥያን ፕሮፌሰርነት ማዕረግን ለማግኘት በቅቷል። በዘመኑ በኬምብሪጅም ሆነ በኦክስፎርድ ዩኒቨርሲቲዎች ለእንደዚህ አይነት ማዕረግ ለመብቃት የአንግሊካን ቤተ ክርስቲያንን ቅስና መቀበል ግድ ይላል። በእርግጥ ፕሮፌሰሩ ለምርምሩ በቂ ጊዜ ይኖረው ዘንድ የቤተ ክህነት አገልግሎት ያን ያክል ባይጠበቅበትም ኒውተን ግን ጭራሽ ቅስናውም እንዲቀርለት ለንጉሡ ለቻርለስ ሁለተኛ ያቀረበው አቤቱታ ተቀባይነት በማግኘቱ ያለ ቅስና ማዕረጉን ለማግኘት ችሏል። ኒውተን በእናቱ ማሳ ቆይታው ወቅት እነዚያ ፍሬያማ 18 ወራት ፈሮዳ ሲያዘው ስለ ነገሮች እንቅስቃሴና አጠቃላይ ሁነት ወደሚያትተው የጥናት ዘርፉ ሜካኒክስ ዳግም የተመለሰው በ1677 ላይ ነው። በዚህ ወቅት ግን ከተለያዩ ሳይንቲስቶች ጋር ብዙ ሐሳብ ተለዋውጧል። የስበት ኃይል በፕላኔቶች ምህዋር ላይ ስላለው ተጽዕኖ የኬፕለርን ሕጎች ከራሱ የአጠቃላይ የስበት ሕግ መላምት ጋር አመሳክሯል። ውጤቱንም መጀመሪያ በ1684 ላይ እንደ መንደርደሪያ ካሳተመ በኋላ ዋነኛውንና በአጠቃላዩ የሳይንስ ዓለም ከተጻፉ ታላላቅ አብይ ሥራዎች መካከል ተወዳዳሪ የሌለውን በተለምዶ ፕሪንኪፒያ እየተባለ የሚጠራውን መጽሐፉን በ1687 አሳተመ። መጽሐፉ የታተመው በጊዜው የሳይንስ የጥበብና የፍልስፍና ቋንቋ በነበረው በላቲን ሲሆን ሙሉ ስያሜው ፊሎሶፊያe naturalis principia mathematica ይሰኛል። ዘ ማቴማቲካል ፕሪንሲፕልስ ኦፍ ናቹራል ፊሎሶፊ አሊያም የተፈጥሮ ፍልስፍና ሂሳባዊ ንድፈ ሐሳቦች እንደማለት ነው የመጽሐፉ ርዕስ። በወቅቱ ዛሬ ፊዚክስ የምንለው የእውቀት ዘርፍ የተፈጥሮ ፍልስፍና ወይም ናቹራል ፊሎሶፊ ነበር የሚባለው። በአንጻሩ በዚያን ዘመን ፊዚክስ የሚለው ስያሜ አጠቃላዩን ሳይንስ የሚወክል ቃል ነበር። በዚህ የኒውተን ሥራ ሳቢያ ግን በዚያን ዘመን የተፈጥሮ ፍልስፍና ይባል የነበረው የእውቀት ዘርፍ ከሌሎች የእውቀት ዘርፎች አንጻር በስኬትና በሳይንሳዊ ብቃት በማየሉ ፊዚክስ የሚለውን አጠቃላይ ስያሜ ለራሱ ጠቅልሎ ወሰደው። ኒውተን በዚህ ታላቅ ሥራው ሙሉ ለሙሉ ፊዚክስን ፈጠረው ማለት ይቻላል። ምክንያቱም ከዚያን ጊዜ በፊት በእውቀት መስኩ የነበሩ ግንዛቤዎች አንድ ወጥ አልነበሩም። እዚህ ጋር ጋሊሌዮ ነገሮች በስበት ሳቢያ ወደ መሬት ሲወድቁ ስለሚኖራቸው የፍጥነት ለውጥ ያወራል። ኬፕለር ደግሞ ስለ ፕላኔቶች ምህዋር ሞላላነት የሚለው ነገር አለው። በእነዚህ ግንዛቤዎች መሃል ያለውን ክፍተት ደፍኖ በአንድ ሁሉን አቀፍ ንድፈ ሐሳብ ለማዋሃድ ደግሞ የኒውተንን ታላቅ ጭንቅላት የሚጠይቅ ትልቅ ተግባር ነበር። ይህ በአካባቢያችን ካሉ ነገሮች እስከ ፕላኔቶች እንቅስቃሴ ድረስ እቅጩን የሚተነትን የሳይንስ ንድፈ ሐሳብ ምንም አይነት ማስተካከያ ሳይደረግለት እስከ አልበርት አንስታይን የ1905 የአንጻራዊነት ንድፈ ሐሳብ ድረስ ቆይቷል። የአንስታይን ማስተካከያም ቢሆን ፍጥነታቸው ወደ ብርሃን ፍጥነት ለተጠጉ አካላት ካልሆነ በቀር ለአብዛኞቹ በአካባቢያችንና በፕላኔቶች ደረጃ ላሉ ፍጥነቶች የኒውተን ሕግጋት አሁንም በበቂ ሁኔታ ይሠራሉ። ኒውተን ፕሪንኪፒያን ያሳተመው በስነ ህዋ ተመራማሪ ጓደኛው በኤድመንድ ሃሌ ግፊትና የገንዘብ እርዳታ ነበር። ኒውተን ትችትን አጥብቆ ስለሚፈራ ሥራዎቹን ለማሳተም ያን ያክልም ፍላጎት አልነበረውም። የካልኩለስ ሂሳባዊ ግኝቱን የሚያሳተመው በጣም ዘግይቶ ነበር። በመሆኑም በኋለኛው የዕድሜ ዘመኑ ከሌላኛው የካልኩለስ ፈጣሪ ሊብኒዝ ጋር የሐሳቤን ሰርቀኸኛ ልሰጥ አገባ ውስጥ ገብቷል። ዛሬ ላይ የጉዳዩ አጥኞች እንደሚያምኑበት ሁለቱም ለየብቻቸው ግኝቱን አግኝተዋል።
ፕሪንኪፒያ እጅግ አስቸጋሪ መጽሐፍ ነበር፣ በዚያን ጊዜ ብቻ ሳይሆን አሁንም ድረስ። ምክንያቱም አንድም ለዚያን ዘመን ጉዳዩ እጅጉን የተራቀቀ ስለነበረ ሲሆን፣ ለመጽሐፉ መክበር ሌላኛው ምክንያት ግን የኒውተን ሆን ብሎ መጽሐፉን አክብዶ መጽሐፉ ነው። ማንም እየተነሳ መጽሐፉን አንብቦ በደንብ ሳይረዳ እንዳይነተርከው። የመጨረሻዎቹ ዘመናት ኒውተን የምክንያታዊነት ዘመን ኤጅ ኦፍ ሪዝን የመጀመሪያው ሰው አይደለም፣ ይልቅስ የጥንቱ የምትሃተኞች ማጂሽያንስ ዘመን የመጨረሻው ሰው እንጂ ይላል ጆን ሜናርድ ኬንስ። አብዛኞቹ ታላላቅ ሳይንሳዊ ግኝቶች ከወጣት ሳይንቲስቶች ነፃ መንፈስ የፈለቁ ናቸው። አንስታይን የአንጻራዊነት ንድፈ ሐሳቡን ሲያገኝ ገና 26 ዓመቱ ነበር። ኒውተን ከተወሰኑ ማስተካከያዎች በስተቀር ታላላቅ ሥራዎቹን ከ24 ዓመቱ በፊት አጠናቋል ማለት ይቻላል። የኒውተን የመጨረሻዎቹ ዘመናት የፕሪንኪፒያን ቀጣይ ህትመቶች ከማስተካከል ያለፈ የጎላ ሳይንሳዊ ምርምር ያካሄደበት አልነበረም። የዚህ ምክንያቱ በአብዛኛው ኒውተን በወጣትነቱ ባከናወነው ሳይንሳዊ ተጋድሎ የጊዜውን የእውቀት ወሰን አርቆ ስለገፋ ይሆናል። የኒውተን ሥራዎች ለቀጣይ 200 ዓመታት ያክል ለመሠረታዊ ሳይንሳዊ መጠይቆች አጥጋቢ መልስ ሰጥተዋል። የኒውተን የመጨረሻዎቹ ዘመናት በጥልቅ ሃይማኖታዊ የመጽሐፍ ቅዱስ ጥናቶችና ሚስጥራዊ የአልኬሚ ምርምሮች የተሞሉ ነበሩ። እንዲያውም ኒውተን በሳይንስና በሂሳብ አርዕስተ ጉዳዮች ላይ ከጻፋቸው ጽሑፎች ይልቅ ሃይማኖታዊ የጥናት ጽሑፎቹ እንደሚበረክቱ ነው የሚነገረው። በግል ቤተ መጻሕፍት ውስጥም ከሳይንስ መጻሕፍት ይልቅ ሃይማኖታዊ ይዘት ያላቸው በቁጥር ልቀው ይገኛሉ። ኒውተን በ1704 ላይ በጻፈውና ከመጽሐፍ ቅዱስ ውስጥ ሳይንሳዊ መረጃ ለማግኘት ጥሬበታለሁ ባለው አንድ ጥናቱ ዓለም ከ2060 በፊት እንደማጠፋ ያለውን ግምት አስቀምጧል። ኒውተን ይህን ለመግለጽ የተገደድኩት የዓለም ፍጻሜ መቼ እንደሆነ ለመተንበይ ፈልጌ አይደለም ባይ ነው። ኒውተን የዓለም ፍጻሜን አስመልክቶ ፈጽሞ በማይገመተውና በሌባ መምጣት የሚመሰለውን መጽሐፍ ቅዱሳዊ ገለጻ ይቀበላል። ይልቅስ ይላል ኒውተን፣ ይህን ያደረግኩት ማንም ቅዠታም እየተነሳ መጽሐፍ ቅዱስን እየጠቀሰ ዓለም በዚህ ጊዜ ትጠፋለች በማለት በተደጋጋሚ ትንቢታቸው ሲከሽፍም በዚያውም የታላቁን መጽሐፍ ትንቢቶች እንደ ራሳቸው ከንቱ ትንቢት ሁሉ ክብር እንዳያሳጡት በማሰብ ቢያንስ እስከ 2060 ዓለም እንደማጠፋ በመግለጽ ለብዙዎቹ ከንቱ ትንቢቶች ገደብ ላበጅለት ስላሰብኩ ነው ይላል። ኒውተን ከሞተ በኋላ ከታተሙለት ሃይማኖታዊ ጽሑፎቹ መካከል ዘ ክሮኖሎጂ ኦፍ አንሸንት ኪንግደምስ አሜንድድ 1728 እና በትንቢተ ዳንኤልና በዮሐንስ ራእይ ላይ የሚያጠነጥነው ኦብዘርቬሽንስ አፖን ዘ ፕሮፌሲስ ኦፍ ዳንኤል ኤንድ አፖካሊፕስ ኦፍ ሴንት ጆን 1733 ይገኙበታል። ለጆን ሎክ የላከውና የሥላሴን መኖር ጉዳይ ተቃውሞ የጻፈበት ያልታተመ ጽሑፍም ነበረው። ስለ ክርስትና የመጀመሪያዎቹ ዘመናት ጥልቅ ጥናት ያካሄደው ኒውተን ክርስትና በአራተኛው ክፍለ ዘመን ላይ በተካሄደው የኒቅያ ጉባኤ ሳቢያ መንገዱን ስቷል ሲል ጽፏል። በተለምዶ ተቀባይነት ካለው ሃይማኖታዊ ግንዛቤ ያፈነገጠ የጥናት ውጤት ላይ የደረሰው ኒውተን ጥብቅ አማኝ እንደነበርም ይነገርለታል። የፊዚክስ ስኬቱንም በተመለከተ ስበት የፕላኔቶችን እንቅስቃሴ እንደሚገልጽ ጥርጥር የለውም። ሆኖም ግን ፕላኔቶቹን መጀመሪያ ላይ ማን እንዳንቀሳቀሳቸው የሚገልጸው አንዳችም ነገር የለውም። ሁሉንም ነገር የሚያደርግ የሆነውንና የሚሆነውን የሚያውቅ እግዚአብሔር ብቻ ነው ሲል ጽፏል። በተሳካለት የሜካኒካል ፊዚክስ ሥራውም ሳቢያ ዓለምን እንደ ማሽን የመመልከት አባዜ እንዳይከተልም አስጠንቅቋል። ኒውተን በ1727 ለንደን ውስጥ ሲሞት አስክሬኑስ የአልኬሚ ምርምር ውጤት ነው ተብሎ የሚገመት ከፍተኛ መጠን ያለው ሜርኩሪ ተገኝቷል። ኒውተን ነገሥታትና የእንግሊዝ ታላላቅ ሰዎች በሚቀበሩበት በዌስት ሚኒስተር አቤ ሲቀበር የመጀመሪያው ሳይንቲስት ነው። እንደ ጎርጎሮሳውያን አቆጣጠር በ2006 ላይ በእንግሊዝ ሮያል ሶሳይቲ የሳይንስ ማኅበር በተደረገ ምርጫ ኒውተን ሳይንስ ላይ ተጽዕኖ በማሳደር ከአንስታይን ልቆ ተገኝቷል። አንደኛ ተሰኝቷል።